እስከ መቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይቺን 300 ብር ተከራይቻለሁ የኢትዮጵያን ህዝብ አስደምሜ ትርፌ ነው ማገኘው ይላል። አባቴ ነይ አጥበብናትሽ ዋ በላት እኮ ድረሽላት እንጂ ልትበይ። አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይከፍ። ነይ እስኪ ዛሬ እንዴት ነሽ? በእናትህ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ? ምንድነው መድፈ በቃ ላቀንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪኝ፣ ፏላ አድርግሽና የሆነ ነገር ትወርጅልኛለሽ። መልካም እንደዛ ከሆነ የማን ነው? የቴድሮስ ታደሰና የስቲፋኖስ ቶማስ ማሻፕ ያደርጉትን ዘፈኝ። ምንም ችግር የለውም አባቴ የፈጠነ ዘፍናለሁ ብለህ ሲኖ ክላክስ ታወጣለህ እንዴ? ማለት ነው ጉንፋን እኮ ይዞኝ ነው እዚህ እና ዘፈን እንጂ በስነ ስርዓት። እሺ አንዴ ብቻ አድድ ስጪ። ጉንፋን ነው በእናትሽ። ለሊት ስቱዲዮ ስለነበር ልጅ ነው በእናትህ። ይሄሽ ነው መዘፈንልሽ አሁን ብራዘሬ እንዳትለኛሁ ፍቅርሽ ይረታ መላሳት አይለኔ። ምንድነው ወንድሜ ምንድነው? ግማታ አይደለም እኮ ሰላም። ቆይ አዳምጪኝ። ከኔ ምን ጎሎሽ ነው? እኔ አልፈልግም። በቃ ተው። ከኔ ምን አጎደልኩብሽ ንገሪኝ። ቆይ ተው። አልፈልግም። ካልፈለኩስ እንዴ ምን አጉድዬብሽ ነው? ቆይ ንገሪኝ። እሱን ምን የምትለኝ? ቆይ እሺ ድንግል ነሽ? በሰዓት እንኳን ድንግል ሴት ድንግል መሬት አታገኝም። እሺ ወይኔ ታርሰሻላ። አሁን ያልታርሰ ከኔ ነው የማገኘው። ምን ሆነ ነው? ምን ሆነ ነው ጋሽ? ምን ሆነ ነው? ክላስ ቀይሬ በቃ እኔ መማር አልፈልግም። ለምንድን ነው? በቃ እኔ መማር አልፈልግም። እናቴን ሂጅ በግዝ ይሻለኛል። መማር አልፈልግም። ምን ተፈጥሮ? የክላሱ አለቃ እንደሆንኩ ታውቃለህ ጋሽ? አውቃለሁ። ተማሪው ሊገለኝ ነው። ምን አርገ? ቦምብና ድንጋይ አልወረውሩብኝ። ምን መሳሪያ ያለውን ስመጣ ራሱ ምን አርገ ብለው? አዲስ የገባሽ ተማሪ አለሽ በግማሽ ሴሚስተር። ማንሽ ደግሞ? ከሷ ጋር ካልተቀመጠን አንድ ወንበር ብለው 14 ተማሪ እስካሁን ተመዝግቧል። እኔ ምን ላርግሽ? 14 እንደው ምንጭ ታለፈች እኮ እቺ አዎ እቺ ነው እቺ ወይ አታምር ወይ አታፍር። ለዚች እኮ ነው ለዚች ብለው አዎ ለዚች ብለው በቃ እንስቅ። እንግዲህ እኔም ደግሞ 15ኛ አድርገህ ተመዘገበኝ። 15ኛ? ኧረ አልመዘገብም ጋሽ። ለምን? እኔስ 15 አንተ ተመዘገብ። አዎ አንድ አመቱ ነው። አዎ አሁን ስጦታ ሳብ ወንድሜ እንኳን ተወለድክልኝ። የመኪና ቁልፍ ነው። አሁን እኔ ነኝ። እኔ በኋላ ብሰጥህ አይሻልም? ትችያለሽ። ቆይ ለምን አሁን አልሰጠህም? ይኸውልህ ብራንድ ኒው የሆነ ጫማ ነው። አይ ቲንክ እኔ ነኝ መሰለኝ። የሆነ የሳፋሪኮም ሲም ነው ይዤልህ የመጣሁት። የለኝም እኮ ይቻል ነበረ። እየቀለድክ ነው? አልሰማችሁም እንዴ? አንድ የሳፋሪኮም ሲም ስገዙ እኮ ለአንድ አመት የሚቆይ የ07 ቅምሻ ስጦታ ይሰጣችኋል። የስጦታው ተጠቃሚ የሚሆኑ ከየትኛውም ቦታ አዲስ ስማርት ስልክ ገዝተው ስማርት ስልክ ውስጥ አዲስ የሳፋሪኮም ሲም ካርድ ለሚጠቀሙ የዚህ ስጦታ ተካፋይ መሆን ትችላላችሁ። ይህን በምታደርጉበት ጊዜ ለመጀመሪያዎቹ 7 ቀናት 4 ጂቢ 100 ደቂቃ እንዲሁም 100 ኤስኤምኤስ ስጦታ ይሰጣችኋል። ከእናንተ የሚጠበቀው የሳፋሪኮም ሲም በመግዛት ቢያንስ በወር የ50 ብር ካርድ በመሙላት መጠቀም ነው። ስጦታው ደግሞ በየወሩ ለአንድ አመት የሚሰጥ ሲሆን በእያንዳንዱ ወር ለ7 ቀናት የሚቆይ 4 ጂቢ ዳታ 100 ደቂቃ የድምፅ እና 100 ኤስኤምኤስ ስጦታዎችን ያካትታል። ምን አለከዚ ጋሽ ሰለሞን እንግዲህ መኪና ልንገዛላቸው በጣም ተቃርበናል። ከ600,000 እስከ 630,000 ወደ 850,000 ፎሎወር በ16 ሰዓት ውስጥ አድርሰነዋል። ብሩክ ሪል ስቴት ማለት ነው ጋይስ። እኛ አንቻልም። በጣም ብዙ ሰዎች ገና አላወቁንም ማለታችን ማለት ነው። ጋሽ ሰለሞን መኪና ይገዛላቸዋል በቅርብ ቀን ማለት ነው። ሜቢ ወይ ዛሬ ወይም ደግሞ ነገ ጠዋት በእርግጠኛነት ነው የምላችሁ። ግን አንድ ጥያቄ ያለኝ ለአርቲስቶች ለዘፋኞችና ጋሽ ሰለሞን አድናቂ የሆናችሁ ሰዎች ማለት ነው አቅማችሁን ተጠቅማችሁ ሚዲያችሁን ተጠቅማችሁ 1.5 ሚሊዮን ፎሎወር እናድርሰው ብሩክ ሪል ስቴት ማለት ነው። ጋሽ ሰለሞኑም ሰፖርት እናድርጋቸው። ጋሽ ሰለሞን ደግሞ ያዘጋጀውላቸውና ያሰብኩላቸው ትልቅ ማዕረግና ትልቅ ሴሌብሬሽን አለ። ቢካዝ ማክበር ያለብን ጀግናችን ናቸው። እውነቴን ነው የምላችሁ። መከበር ያለባቸው የኢትዮጵያ ስዕል እንደሆኑ ማወቅ አለባችሁ። ጋሽ ሰለሞን እወዳቸዋለሁ። ሰላም እንዴት ናችሁ? ዛሬ ያው ነገር መናገር ፈልጌ ነው የመጣሁት። እኔ በጣም ብዙ ጊዜ ከዲዛይነሮች ጋር ዲል ሳደርግ ምናምን ነገር ለበቃ ፎቶ ተነስቼ በሜንሽን ብቻ ነው እንጂ ቪዲዮ ምናምን አልሰራም። ግን ለአዋርዱ ያደረኩት ቀሚስ አያምርም፣ አባቴ አያምርም። እኔ ይኸው ወላሂ ለአዚም በጣም ግልጽ ለመናገር አልሄድም ብዬ ነበር። አዋርዱን ልቀር ነበር። አዋርዱን ባይዘው
ከዛ ቀሚሱን ሳይሆን ወላሂ ላዚም ያመጣው ሞራሊ ሲጀመር በያለው ቀሚሴ ከደበረ በቃ ቀራለሁ እንደውም ሰበብ ይሆንልኛል ምናምን ብዬ ነበርና በጣም እጅግ በጣም ባለሙያ ናት። አፍተሩ ዲዛይን ነው የምትባለው። ከታች አረግላችኋለሁ። በጣም ትንሽዬ ልጅ ናት፣ ግን የቤት እመቤት ናት። ወልዳ ቤት ቁጭ ብላለችና በጣም ጎበዝ ናት። እንዳለ ኤቭሪቲንግ ዲቴል እንዳለ በእጅ ነው የተሰራውና በጣም የሚያምር ቀሚስ ነው። እጅግ በጣም ብዙ ሰው ነው የሚጠይቀኝ ኬት ነው እያለና አፍተሩ ዲዛይን ናት። እየገባችሁ አውራት፣ እዘዟት፣ አበረታቷት። እጅግ በጣም ጎበዝ ልጅ ናት። እጅግ በጣም እኔ ገና ሳዩ ቀሚሱን ሜቢ ላሸንፈው እችላለሁ ብዬ ነበረ ወላሂ ላዚም እና አሸንፈናል በዛ ቀሚስ። በጣም ደስ ብሎኛል። አፍተሩ ዲዛይን እጅሽ ይባረክ፣ እጅሽ ቁርጥማት አይንካው። እየመረኩ ነው ሰው እድሜ ሄዷል። ያ ብቻ እየገባችሁ ቼክ አድርጓት። አመሰግናለሁ።